ወሰን አካባቢ እሱም ጠዋት ነው 12 ሰዓት በመኪና ላይ ነው። ከዛ አንድ ግለሰብ አገኘንና ይለን አንዱ አንጎት አንቆ ሲይዘው እኔ ደግሞ ሄጄ ከኪሱ እና እንትን መሳሪያ ነበረው ወሰድኩለት ማለት ነው። ሽጉጥ ከኋላ እንትን ማለት ነው ከጀርባ አስቀምጠት ነበር። እሱ አውጥቼ ወሰድኩት። እኔ መጀመሪያ ኪስ ነበር የምሰርቀው። ከዛ ኪስ ቀስ ያልኩ እንደዛ ጀመርኩ መስረቅ ከሰው ጋር የሚሄድ ማለት ነው። 22 ነበር ሰፈሬ። በመኪና ማንቀሳቀስ እንትን ነበር፣ በእግሬ ነበር የምሰራው። ከዛ 22 ዳውንታውን አካባቢ እዛ በአዲስ አስፋልት እዛው የቀማ ጠቀም ነበር። አንዳንዴ በእግራችን ሁለት ምናምን ሆነን ሰርቃለን፣ ካልሆነ ደግሞ በመኪና ደግሞ 4 ሰው ሆነን ምናምን ሰርቃለን። ሌሎች ደግሞ እዚህ ቃሊቲ አካባቢ አንድ ሰው ሀንግ አድርገናል። የሄደ ነበር በጉርማታ ነበር ሀንግ አደረግነው። ከዛ ስልክ ወሰድንበት። ሌላ ደግሞ እዚህ ገላን አካባቢ ቃሊቲ እዛም አንድ ሰው ሀንግ አድርገነው ስልክ ወሰድንበት። ሌላ ደግሞ እዚህ እንትን ሰሚት ለሚኮራ አካባቢ አንድ ሰው ሀንግ አድርገናል። ብር ብቻ ወሰድንበት፣ 3,000 ብር ወሰድንበት። በቃ ሌላ ደግሞ አንድ ሞባይል ነበረች ከጓደኞች ጋር ይጃለሁ። ያው ሞባይሉ ጓደኛ የዘረፈ ከሱ ጋር ነበርኩ። ያው እዛ መኪና ውስጥ ነበርኩ። ዘርፎ ከአንድ ሰው አንቆ ሞባይል ተቀብሎ መጣ። እኔ መኪና ውስጥ ነበርኩ። አብረን ሄዱ። ሌላ ደግሞ ሁለተኛ ደግሞ እንደዛ ሞባይል እንደዛ ዘረፈ፣ ይዞት መጣ። እኔ መኪና ላይ ያለው አብረን ተመለስ። ይሄ ነው።